ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ያስኩላችሁ ቪዲዮ ጂኤክስ የምትባል በተን ሞባይል አለች። እቺ ስልክ ጸጥ ብላ ያመጣችሁ በደሞ አልበራም ነው ያለችው እንግዲህ ተባለም። ስለዚህ እንደዚህ አይነት ስልክ እንግዲህ እንደዚህ ጸጥ ያሉ በደሞ አልበራም ያሉ ስልኮች እንዴት አድርገን ችግራቸውን ቼክ አድርገን ማስተካከል እንደምንችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ ናችሁ ቻናሉን በመቀላቀል ቤተሰብ መሆን ይችላልላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ ልግባ። ዘግቶ መጡ ወይ ደግሞ ጸጥ ያሉ ስልኮች እንግዲህ ቼክ ብናደርገው በዲሲ ፓወር ሰፕላይ ነው። ስለዚህ ቀጥታ ስልኳን በዲሲ ኮኔክት እናደርጋለን። ፖዚቲቭ እና ኔጌቲቭ ላይ እናገናኝና የሚያነብልን የከረንት መጠን እንመለከታለን። ዛቺ ጋር አምፒር የምትለው ላይ እሷን ታዩታላችሁ። ብዙ ጊዜ እንግዲህ አዳዲስ አገኞች በተለይ እንደዚህ አይነት ነገሮች በደንብ መልመድ አለባችሁ። ከረንት የሚያነብልን ቁጥር ማየትም ስንት ላይ እንደሆነም እየተመለከትን ጸጥ ያሉ ስልኮች እንግዲህ ችግራቸውን ለመለየት መሞከር ነው። እዛ ጋር እንደምታዩት 4.3 ላይ ነበር ቮልቴጁ እና ልክ ስልኩ ስጫ ነው የሚያነብልን ቁጥር ትንሽ ይንቀሳቀሳል። ምንም ዜሮ ላይ አይደለም ያለው፣ ትንሽ ከዜሮ የሚንቀሳቀስ ነገር አለ። እንደዚህ አይነት እንግዲህ ብዙ ጊዜ የሚያጋጥም እነዚህ በተስልኮች ላይ የኮምፖነንት ችግር ሊሆን ይችላል። ካፓሲተር ሬዚስተር የምንላቸው ኮምፖነንቶች ፌል ሲያደርጉ ይሄን ቁጥር ሊያነቡ ይችላሉ። ወይ ደግሞ ብዛት አይሲዎችም እንደዚህ አይነት ነገር ሊያመጡ ይችላሉ። በተለይ ደግሞ በተስልክ ላይ ወይ ደግሞ እንደዚህ ቻይና የምንላቸው ያሁን ስልኮች ላይ ብዙ ጊዜ ይሄ ችግር ከአይሲ ጋር የተገናኘ ኬዝ ነው። ምክንያቱም የእነዚህ ስልኮች ላይ ያለው አይሲ ከሌላው ስልኮች ላይ የት የሚያደርገው ምንድነው? ሌሎች ስልኮች ላይ የሁሉም አይሲዎች ወይ ደግሞ በአብላጫው አይሲዎች ለየብቻ ነው የምናገኛቸው። ሲፒዩ የምንለው አይሲ፣ ፓወር አይሲ፣ ሜሞሪ አይሲ እያል ለሁሉም አይነት አይሲዎች ለየብቻ እናገኛቸዋለን ማለት ነው። እዚህኞቹ በተስልኮች ላይ ግን አንድ ላይ ነው ተካቶ ነው የምናገኛቸው፣ ኢንተግሬት ነው ማለት ነው። ስለዚህ ሲፒዩ አይሲ የምንለው፣ ሜሞሪ አይሲ የምንለው፣ ፓወር አይሲ የምንለው በአንድ ላይ ነው የምናገኛቸው ማለት ነው። ስለዚህ አንድ ላይ መሆኑ ምንድነው ትንሽ እንኳን የሆነ ችግር እንኳን ቢደርስበት ስሩ ቀጥታ የሚዘጋው ማለት ነው። የመዝጋት እድል አለው፣ የመዝጋት ቻንስ አለው ማለት ነው። ዞሮ ምክንያቱም ሁሉንም ስራ የሚሰራው የሲፒዩንም ስራ የፓወር አይሲም ስራ የሜሞሪም ስራ አንድ ላይ እንግዲህ ከሆነ ምንድነው ነው የአይሲ የሆነ ችግር ቢደርስበት በቀጥታ ስልኩ የመዝጋት እድሉ ሰፊ ነው የሚሆነው ማለት ነው። ስለዚህ ብዙ ጊዜ ደግሞ እንደዚህ አይነት ችግር የሚያጋጥመው ስልኮቹ ሲወርቁ ነው። በተለይ አጎላ አወዳደቅ ነገር ስልኮቹ ሲያጋጥማቸው አይሲዎቹ እግራቸው ይለቃል ማለት ነው። እግሩ የመልቀቅ አይነት ባህሪ ያጋጥማል። ውሃ ነገር ሲነካውም ውሃም ቀጥታም አይሲው እግር ስር ውስጥ ላይ የመግባት ቻንስ ስለሚኖረው እግር ስር ገብቶ እግሮቹ እንዲያስተላልፉ ስለሚያደርግም የዚህ አይነት ችግር እንዲፈጠር ያደርጋልና ስለዚህ በመጀመሪያ ደረጃ በቲነር ማጠብ ነው የሚጠበቅባችሁ። በደንብ አድርጋችሁ በቲነር ጽድት ታደርጉታላችሁ። በቲነር አድርገን ካጠብነው በኋላ የተወሰነ ሂት እናደርጋለን። እዛው ባለበት ነው የምናሞቀው። የተወሰነ ሙቀት እንሰጠዋለን። ልክ እዚህ ጋር እንደምታዩት ሁለት አይሲ ነው ያለው። ከስር ያለችው ኔትወርክ አይሲ ነች፣ ከላይ ያለው ደግሞ ሲፒዩ ነው። በሳይዝ እንኳን መለየት ትችላላችሁ። አነስ ያለችው ኔትወርክ አይሲ፣ ከላይ ከፍ ያለው ደግሞ ሲፒዩ የምንለው። ስለዚህ ሙቀት የምንሰጠው ሲፒዩ ነው። ስናሞቅ ግን ዝም ብለናል የምናሞቀው። አንደኛ የማሞቂያችንን የሙቀት መጠን መመጠን አለብን። ያ ማለት የምንጠቀመው የሙቀት መጠን 370 እስከ 400 የሆነው እቃዎች ለመንቀልና ለመቅጠም ስለሆነ ባለበት ለማሞቅ ግን የምንጠቀመው የሙቀት መጠን 300 ማድረግ አለባችሁ። ስለዚህ በቀጥታ የማሞቂያችንን የቁጥር መጠን እናስተካክለዋለን ማለት ነው። ስለዚህ ቁጥሩን እንቀንሰዋለን። ያ ማለት ግን ቁጥሩን ቀነሰ ማለት ግን ሙሉ ለሙሉ ስራው ይወራ ማለት አይደለም። ምክንያቱም ብዙዎቻችን የቁጥሩን መጠን ትክክል ስላደረግን ብቻ ስራው የሚስተካከል ይመስላል፣ ግን አይደለም። የምንቆየው ጊዜም ወሳኝነት አለው። እላው ላይ የማንም እቃ ስናሞቅ የምንቆየው ጊዜ ከምንፈልገው ጊዜ በላይ ከሆነ አንዳንድ ለምሳሌ የሚቀልጡ ነገሮች ከሆኑ ይቀልጡባቸዋል ማለት ነው። ላስቲኮችን አይነት ነገር ከሆነ ስለዚህ የምንቆየው ጊዜም ወሳኝነት አለውና ብዙም መቆየት አያስፈልግም። አንድ ደቂቃ ባልዘለለ ጊዜ ውስጥ እቺን አይሲ ሞቅ አድርጋችሁ ታቆማላችሁ ማለት ነው። ስለዚህ አንድ ደቂቃ በማይሞላ ውስጥ ማለት ነው እናሞቀዋለን። ልክ እዚህ ጋር እንደማሳያችሁ በእንደዚህ መሰረት ነው የምታሞቁት። ልክ እዚህ ጋር እንደምናየው ብዙ ፈጠን ማድረግ አያስፈልገውም። ቀስ እያላችሁ ነው ዙሪያው የምታሞቁትና መሀል ላይ የምታሞቁት ማለት ነው። ቀስ እያላችሁ ዙሪያው ሞቀት ታደርጋላችሁ፣ ከዛ መሀል ላይ ሞቀት ታደርጋላችሁ። ስለዚህ ምንም ማፍጠን ማያስፈልገን ማለት ነው። በእንደዚህ መሰረት አንድ ደቂቃ ባልበዛ ማለት ወይ ደግሞ ባልዘለለ እና ሙቀና ትልቁ ነገር ምንድነው ሲቀሰቀስ ደግሞ ቦርዱን አለመነካካት፣ እዛው ባለበት ቀስቀስ እስኪል ድረስ ጠብቁት፣ መታገስ ነው። ስለዚህ ብዙዎቻችሁ ታሙቁና ልክ ለማቀስቀስ ደግሞ አንዳንድ ልጆች ምንድነው ቲነር ሲጠቀሙ ማቻቃለው እዛው ባለበት ቲነር ድፍት ያደርጉበታል። ያ ማለት እንግዲህ ሊይዝ ያሰበው አይሲው ምን ይሆናል? ይናጋል፣ ተመስሎ ይለቃል። ልክ ነው ቻርጀር ለምሳሌ በይዳችሁት ልክ ሊይዝ ሲያስብ ቲነር ብናደርግበት ምንድነው የሚሆነው? እዛው ባለበት የሚቀረው እዛው አየር ላይ ማለት ነው። ስለዚህ ያን መሆን የለበትም ማለት ነው። ስለዚህ ምን ማድረግ አለብን? እዛው ባለበት ቀዝቀዝ እንዲል መጠበቅ ነውና አንድ 5 ደቂቃ ብንጠብቅ ምን ችግር ምን ያስከዛ ሌላ ስራችን እየሰራን ከዛ በኋላ ከ5 ደቂቃችን በኋላ ተመልሰን ቼክ አፕ እናደርገዋለን ማለት ነው። ስለዚህ
በእንደዚህ መሰረት ቼክ እና ካሞቀን በኋላ በቀጥታ በዲሲ ፓወር ሰፕላይ መልሰን መስራት አለመስራቱ እንመለከታለን። ምናልባትም ቼክ ስናደርግ ላይበራልን ይችላል። አንዳንድ ጊዜ ያው ሙቀቱ ጠንቀቅ ብለን ያሞቀን ስለሆነ እንደምንፈልገው ላናሞቅም ስለምንችል በአንድ ዙር ላይነሳላችሁ ይችላል። 3 ዙር አሞቀንም 3ኛ ላይ ሊበራም ይችላል። በስነ ስርዓት እየሰራን ከሆነ ግን በነገራችን ላይ እርግጠኛ ነኝ ሆኜ የምነግራችሁ በ3ኛው ዙር ሊነሳላችሁ ይችላል ማለት ነው። ስለዚህ በመጀመሪያ ዙር እምቢ ስላላችሁ ብቻ እምቢ ያለ ብላችሁ አትተውት ልላችሁ ፈልጌ ነው። ታችም ስልኮች ላይ እንደዚህ ነገሮች አለና ለጊዜው ግን እቺ በተሰከለ እዚህ ጋር እንግዲህ ያያዝኩት። ስለዚህ እንደምትመለከቱት እንግዲህ ስልኳ ተነስታልኛለች ወይ ደግሞ በርታልኛለች ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ ዘግቶ የመጡ ስልኮችን ይሄን ቪዲዮ የተመለከታችሁ በእንደዚህ መሰረት ማስተካከል ይችላላችሁ። በቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ብዙዎቻችሁ ኮሜንት ላይ አስቀምጣችሁልኝ ነገር በዚሁ አጋጣሚ እንገራችሁ ስለ ሶፍትዌር ብዙዎቻችሁ እንድሰራላችሁ ፈልጋችኋል። በተለይ ደግሞ ከመጀመሪያው ጀምሮ እንድሰራላችሁ ነው አብላጮቻችሁ የፈለጋችሁት። ያ ማለት እንግዲህ ከመጀመሪያው ጀምሮ ለመስራት የተወሰነ ፒዲኤፎች መዘጋጀትም ስላለባችሁ ለዛም ነው ቆየት ያልኩባችሁ። ያው ላሎቹ ነገርም የተወሰነ ሀሳቡ ነግራችኋለሁና የተወሰነ ጊዜ ስለሚፈልግ ነው። እንደ ቪዲዮ መስራት ብቻ ሳይሆን የተወሰነ ፒዲኤፍ ተዘጋጅቶ ከመነሻው ጀምሮ ስለሆነ ያንን ጭምር ያዘጋጅ ስለሆነና ስለዚህ ሙሉ ለሙሉ ሶፍትዌሮችን በምንችለው ልክ እንግዲህ ሁላችንም እንማማራለን ማለት ነው። በቀጣይ ጊዜ እስክንገናኝ መልካም ጊዜ ይሁንላችሁ።